ባለፈው እሁድ የጤና ሚኒስቴርና ኢፒኤችአይ በጋራ ባወጡት መግለጫ መንኪፖክስ በኢትዮጵያ ውስጥ መገኘቱን ነግረውናል። መንኪፖክስ ምንድነው የሚለውን ዛሬ እናወራለን። መንኪፖክስ ወይም የዝንጀሮ ፈንጣጣ የምንለው መንኪፖክስ ቫይረስ በሚባል የሚመጣ የቫይረስ ኢንፌክሽን ሲሆን አሁን ላይ ይሄ ስሙ መንኪፖክስ የሚለው ቀርቶ ኤምፖክስ ሆኗል። ያ ስም የወጣ የነበረው መጀመሪያ ታይቶ የነበረው በዝንጀሮዎች ላይ ስለሆነ ነው። ይህ ቫይረስ ሰውነታችን ውስጥ ከገባ በኋላ ከ5 እስከ 13 ቀን ሊፈጅ ይችላል ምልክት ለማሳየት። ምልክት ማሳየት ሲጀምር ደግሞ መጀመሪያ እንደ ጉንፋን አይነት ምልክት፣ ራስ ምታት፣ ትኩሳት፣ የሊምፍ ኖዶች ማበጥ፣ የድካም ስሜት ሊሆን ይችላል። ከዛ ቀጥሎ ባሉት ቀኖች ግን እንደ ብጉር የሚመስሉ ሽፍታዎች ፊት ላይ፣ እጅ ላይ፣ ብልት አካባቢ ሊወጣ ይችላል። በሂደት በተወሰኑ ቀናት እነዚህ ብጉር የሚመስሉ ሽፍታዎች እያበጡ ውስጣቸው ፈሳሽ የሞላቸው ይሄዳል። በጣም ህመምም ይኖራቸዋል። ያ ፈሳሽም በሂደት ፈንድቶ እንደ መድረቅ ይሆናል። እስከ 3 ሳምንት 1 ወር ድረስ ሊፈጅበት ይችላል ሙሉ ለሙሉ የአባጭ ፈንድቶ ደርቆ ንጹህ ቆዳ ለመመለስ ማለት ነው። ይሄ ደግሞ በዋነኝነት የሚተላለፈው ቫይረሱ ካለው ሰው ጋር ቅርብ ንክኪ በሚኖረን ሰዓት ወይ ደግሞ ያ ሰው የለበሰውን ልብስ በምንለብስ ሰዓት፣ ያ ሰው የተኛበትን አንሶላ በምነካ ሰዓት በዛ ምክንያት ሊተላለፍ ይችላል። ስለዚህ በዋነኝነት ጥንቃቄ መሆን ያለበት አንድ ሰው ቫይረሱ አለብኝ ብሎ ከጠረጠረ ወይ ደግሞ ከተረጋገጠ ያንን ሰው ከሌላው መለየት እና እሱ የነካቸውን ነገሮች አለመንካት፣ እንደዛ አይነት ጥንቃቄዎች ማድረግ ነው የሚያስፈልገው ማለት ነው። ቫይረሱ ብዙውን ጊዜ ከባድ ጉዳት አያደርስም። እነዚህ ያልናቸው ምልክቶች ይኖራሉ። እነዛን ሲምፕቶማቲክ ትሪትመንት እየሰጠ ከ3 ሳምንት እስከ 1 ወር ድረስ እንዲድን ይደረጋል። ቫይረሱ ያለበት ሰው ከተረጋገጠ የመጀመሪያ መደረግ ያለበት አይዞሌት መደረግና ለሌላውን ሰው ኢንፌክት እንዳያደርግ መለየት ነው የሚሆነው ማለት ነው። ስለዚህ ራሳችንን ከዚህ ለመጠበቅ ቫይረሱ ካለበት ሰው መራቅ ዋነኛውና ቀላሉ መንገድ ነው። ይህን መረጃ ይጠቅማል ለምትሉ ሰዎች አጋሩ። እናመሰግናለን።